በድንጋዮች መሃል የታሰረው የ28 ሰዓታት ሲሆን አንዴ ቆም በሉና አስቡኝ። አሁን የምነግራችሁ ታሪክ ልብ ወለድ አይደለም። ይህ አፈ ታሪክ አይደለም። ይህ በምድር ላይ በስጋና በደም በነበረ ሰው ላይ የደረሰ ነው። እያንዳንዱ ሰከንድ በለቅሶ በስቃይ የታጀበ እውነተኛ ሲሆን ነው። ዛሬ ፋክት ዴሊ የምናወራው ስለ ወጣቱ የሕክምና ተማሪ ጆን ጆንስ ነው። ጆን ልክ እንደኔና እንደናንተ ነገን ተስፋ ያደረገ ወጣት ነበር። ግን በአንድ ሰከንድ ስህተት ምክንያት በድንጋዮች መሃል ተዘቅዝቆ ተቀብሮ የቀረ ምስኪን አባት ነው። አስክሬኑስ ለምን እስካሁን ሊወጣ አልቻለም? ካሜራውን ሳታርቁ አይናችሁን ከስክሪኑ ላይ ሳትነቁሉ እስከ መጨረሻው ተከታተሉኝ።